በሞቴ እንዲያው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራም የምትሰሩ ይሄ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይሄን ሀብት ያከማቸው ትላላችሁ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀድክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይሄ ነው፣ ሌላ ነገር የለንም። ምን ትብከ ዘይነሳይከም ካልብከ ወምን ትብከ ዘይኮነ ውበለከ፣ አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደ እውነቴን ነው።